የምንገነባው ነገ ከስልጣናችን በላይ ስለሆነ የምንገነባው ነገ ከፓርቲያችን በላይ ስለሆነ ኮምፕሮማይዝ ማድረግ የሚገባን ነገር እንኳን ካለ ዝግጁዎች ነን ለልጆቻችን ስንል እና አንዳንድ ስጋቶች ምናምን አያስፈልግም ብልጽግና ምንም ማድረግ አይችልም የኢትዮጵያ ህዝብ የሚወስነው የብልጽግና ሐሳቦቹን ይዞ ይቀርባል ሌላውን ፓርቲ ይዞ ይቀርባል ይወያያል ይከራከራል ካልተግባባንበት የኢትዮጵያ ህዝብ ይወስናል ምርጫ ቦርድ የተከበረው ምክር ቤት ወደ ሪፍረንደም ያለውን ጉዞ እና አጠቃላይ ሂደቱን በቅርበት መምራት ይተበቅባቸዋል በዚህ ዲያሎግ ውስጥ የሚያስፈልገው ፕሪንሲፕል አንደኛ ግልጽ መሆን ነው ዘሆል ሂደቱ ግልጽ መሆን አለበት ለጥርጣሬ በር የሚከፍት መሆን የለበትም ሁለተኛ ኢንክሉሲቭ መሆን አለበት ሚጣል ማህበረሰብ መኖር የለበትም ሚጣል ማህበረሰብ ካለ አካታች ካልሆነ ቅቡል ስለማይሆን ሶስተኛ ህዝብ የሚያሳትፍ መሆን አለበት የሆኑ ሰዎች ተወካይ ነን ብለው የሚወስኑ መሆን የለበትም ሰፊው ህዝብ አውቆት የሚወስን መሆን አለበት ይህ ስለሆነ በሁሉም የኢትዮጵያ ዜጎች ቅቡል የሆነ ዲያሎግ ወይም የዲያሎጉ አውትካም አይጠበቅም በአሜሪካ ህገ መንግስት 100% የአሜሪካ ዜጎች አይግባቡ ግን አብዛኛው ይግባባል የቀረውም ይገዛል በሌላውም እንደዚሁ በህገ መንግስት ጥያቄ ያላቸው በጣም በርካታ ፓርቲዎችና ግለሰቦች አሉ ጥያቄዎቻቸው ማምጣት አንቀጽ 39 ያስፈልጋል አያስፈልግም መነጋገር ነው ምን ነው ጥቅሙ ጉዳቱ ከተከራከርን በኋላ ከተግባባን እሰየው ካልተግባባንስ የኢትዮጵያ ህዝብ ሪፈረንደም ይወስንበታል ከወሰነ በኋላ ሁሉም በዛ ይገዛል ማለት ነው እና የኢትዮጵያን ህዝብ ካልፈራን በስተቀር በዚህ ሪፈረንደም ውጤት የሆነ ፓርቲ ኢንፍሉዌንስ ሊያመጣ አይችልም ራሱ የኢትዮጵያ ህዝብ ከፈራን ደግሞ እንግዲህ መፈራት ያለበት ህዝብ ስለሆነ እሱን አይ ካንት ሄልፕ ኢት እና ብዙ ሳንሰጋ መጠቀም ያስፈልጋል ተቃዋሚዎች ሐሳብ አድርጅተን ምናልባት እኮ በአንዳንድ ጉዳይ ተቃዋሚዎች የተሻለ ሐሳብ ኖሯቸው ገዢው ፓርቲ ያልገባውም ካለ በዛው ውይይት ፐርስዌድ ለማድረግ ለማሳመን እድል ይሰጣል በነገራችን ላይ ከየትኛውም ተቃዋሚ ለኢትዮጵያ የሚበጅ ለኢትዮጵያ ዜጎች የሚበጅ ሐሳብ ጠቃሚ ሐሳብ ከኛ የተሻለ ሐሳብ ካለ ብልጽግና አውቶማቲክ ተቀብሎ ለመማር ዝግጁ ነው ካልኩት ነገር ውጪ ብሎ የሚቆም ሪጂድ ፓርቲ አይደለም ፕራግማቲክ ነው ፕራግማቲክ ስለሆነ አስተማሪ ሐሳብ ከመጣኛ ዝግጁ ነን ሌሎቻችሁም ዝግጁ ሁኑና በጋራ ሀገር ብንገነባ ጥሩ ይመስለኛል ዲያሎግ ለምን ያስፈልጋል በአለም ባለው ኤክስፒሪየንስ ዲያሎግ ቤዚክሊ ሶስት ነገሮች ሲኖሩ የሚፈጸም ነው አንደኛው የፖለቲካ ቀውስ ሲኖር ፖለቲካ ጋር የሚያያዝ ሽኩቻ ሲኖር ነው ይሄ ነገር ይብዛም ይነስም ኢትዮጵያ ውስጥ አለ ሁለተኛ ከጦርነት በኋላ ነው ጦርነትም አካሂደናል ሶስተኛ የፖለቲካ ሽግግር ሲያስፈልግ ነው ኢማጂን ኢትዮጵያ ውስጥ እኮ በባንዲራ ምክንያት ሰው ይሞታል ዛሬ መግደል አለብን ይሄን አጀንዳ ተወያይተን ኢትዮጵያ የሚጨቃጨቁበት አጀንዳ መሆን የለበትም ቁጭ ብለን በሰከነ መንገድ ጥቅሙን ጉዳቱን ተወያይተን የሚሻለውን ፒክ አድርገን መጠቀም አለብን እንጂ ባንዲራ ይሄን ያስኩ ያን ያስክም እየተባባልን እየተገዳደልን እስከ መቼ እንዘልቀዋለን ይሄ እኮ አይዋጣም ለዚህ ጉዳይ ሁሉ ውይይት ያስፈልጋል ውይይቱ ግን አራት ምዕራፎች አሉት እስካሁን የሆነው ቅድመ ዝግጅት ነው በቅድመ ዝግጅት የሚጣላ ሀገር መሆን የለብንም ቅድመ ዝግጅት ማለት በይዘት በቅርጽ በማን ይመራል እነማን ይመራሉ አይነት ጉዳዮች ነው እስካሁን ኮሚሽኑ ትናንት ተቋቁሟል ገና መመሪያ አላወጣም ገና አጀንዳ አልቀረጸም ገና አልጠራንም መነጋገር አያስፈልግም ብዙ ችግር ካለ እንኳን እየደገፈን እያረምን ነው እያረቅን መሄድ ያለብን ነገር ግን የተከበረው ምክር ቤት በጣም ማመስገን የምፈልገው ስልጣኑን ለምክር ቤት ስንሰጥ በሁሉም ወገኖች ተአማኒ እንዲሆን ፈልገን ቢሆንም የተከበረው ምክር ቤት ከሁሉም ብሔር ከሁሉም እምነት ጾታን በተቻለ መጠን ባላንስ አድርጎ የፈጠረው ኮሚሽን ለዚህ ምክር ቤት የተለየ ምስጋናና ክብር እንዳለኝ ለመግለጽ እፈልጋለሁ ምክንያቱም ሶማሌ የሌለበት አፋር የሌለበት ወላይታ የሌለበት ጉራጌ የሌለበት ትግሬ የሌለበት አማራ የሌለበት ኦሮሞ የሌለበት ኮሚሽን ቢሆን ሳይጀመር የከሸፈ ነው ሳይጀመር ከኦሮሞ ውስጥ በኮሚሽን ውስጥ የገባው ሰው አቶ ከበደ ከሆነ
አቶ ተሰማ መሆን ይችል ነበር። ምርጫ ነው እሱ። ብዙ አያጣለም። ከአማራ ውስጥ ሼህ ከድር ገብተው ከሆነ ሼህ መሐመድን መግባት ይችሉ ነበር። ምርጫ ነው እሱ። የግድ አይደለም። አንድ ሰው ካለ በቂ ነው። እኛ የፈለግነው ስላልገባ ብዙ መሰቃየት አያስፈልግም። የእነዚህ ሰዎች ኃላፊነት ማመቻቸት ስለሆነ ብዙ የተለየ ነገር ስለማይወስኑ ሁሉም እችን እድል ሳያበላሽ ቢጠቀምባት ለኢትዮጵያ በጣም ጠቃሚ ይሆናል ብዬ አስባለሁ። በውይይት በንግግር የሚፈታ ችግር ካለ መንግስት በሩ ክፍት ነው። ከማንም ጋር ሰው ሳንገል ንብረት ሳናጠፋ የሚደረግ ነገር ካለ ዝግጁ ነን። እኛም ማንወደው ኢትዮጵያን የሚነካ የኢትዮጵያን አንድነት የሚነካ የኢትዮጵያን ናሽናል ጥቅም የሚነካ ከሆነ ትንሽ ነው ትልቅ ነው አንልም፣ አንደራደርም። የኢትዮጵያን ጥቅም እስካስከበረ ድረስ ግን ለመስማት ለመነጋገር ችግር የለብንም። ንግግር ውስጥ ይታያል እንግዲህ ይነካል አይነካም የሚለው። ሲነካ አይቻልም፣ ድንበር አልፈሃል፣ ካልነካስ አሁን ከገባህ ተመለስ እንላለን።